የጎጃም ሕዝብ ታሪክ አጠር አድርጋ እንድትገልጽልኝ ሆና ሲሆን አልፎ አልፎ ቅድም በአስተዋወቁ እንደተገለጸው ወደ ሌሎች ጎረቤት ወረዳዎችም ይዛን ጎራ እንደምትል ላስገነዘባቸው እወዳለሁ። ስታነቡ ታውቃላችሁ። መጽሐፍት በሀገርም ሆነ በዓለማችን ደረጃ የሚገኙ ሕዝቦች ሁነኛ ሀሳቦቻቸውን በየአካባቢው የተገኙ ቁሳዊ የፈጠራ ውጤቶቻቸውን እንዲሁም ሰዎች በዘመኑ ያለፉበትን ረጅምና ጠመዝማዛ ታሪካቸውን እንዲገነዘቡ፣ እንዲዘግቡ እና ሀሳብ እንዲለዋወጡ በማድረግ አይነተኛ መሳሪያዎች ናቸው። እናም ድምፅ አልባ መምህር ወዳጅ የሆናችሁ ወይም የመጽሐፍ ወዳጅ የሆናችሁ ማለት ነው የመለሳችሁና ይህችን መጽሐፍ እንድጽፍ የተገደድኩበት ምክንያት በአጭሩ ልንገራችሁ። ጥሎብኝ ወሬ እወዳለሁ። እናም ለስራ ጉዳይ ወደ መስክ በወጣሁ ቁጥር በየድንበሩ ተቀምጠው ከማገኛቸው አባቶችና ወንድሞች ጋር አወጋለሁ። ከአባቶች የሰማኋቸውን ሀሳቦችና መረጃዎች ደግሞ በማስታወሻ እየዘገብኩ ይዤ መመለስ የሁል ጊዜ ስራዬ እንደነበረ ልነግራችሁ እወዳለሁ።